በመላው ዓለም የምትገኙ ውድ ቤተሰቦቼ ሰላማችሁን ያብዛልኝ። የዛሬው ፕሮግራማችን ዕለተ እሁድ ላይ እንገኛለን ማለት ነው። ቆይታ ከራሄል ጋራ እንግዲህ ቆም ብላችሁ በደንብ አርታችሁ አዳምጡ። እዚህ ጋር የምታዩቸው ከአረብ ሀገር ከኢትዮጵያ ቅጥር ህይወት በመውጣት አብረውኝ የስራ ባልደረቦቼ ናቸው ማለት ነው። እዚህ ጋር ደግሞ የምታዩት እንግዲህ በመካከላችን ትናንት አረብ ሀገር ላይ የነበረች ከአረብ ሀገር ወጥታ አብራኝ የሰራች የምትገኛለች። እስኪ ዕለተ ሰንበት እንዴት ነው? ትናንትና ምናልባት አረብ ሀገር ላይ በነበርሽበት ሰዓት እንደዚህ አይነት ፕሮግራሞች ነበር ወይ? እሁድ ታስታውሹ ነበር? እሺ ስለሰጥሽኝ አመሰግናለሁ። እኔ አረብ ሀገር 6 ዓመት ሰርቻለሁ። በሩት 4 ዓመት፣ ዱባይ 2 ዓመት። ግን ደግሞ አይደለም እንደዚህ አይነት ፕሮግራም ይኖር ላስታውስ ይልና ጭራሽ አላስታውስም ማለት ነው። ለምን 24 ሰዓት ስራ ላይ ነኝ፣ ኩሽና ነኝ ማለት ነው። ዛሬ ላይ ግን እግዚአብሔር ይመስገን እንግዲህ ማዳም ቤት አይገባሽ ላንቺ ለሽ ይሄን የመሰለ ሰዓት ሰጠሽኝ፣ ከማዳም ኩሽና አውጥተሽኝ እዚህ ቦታ እዚህ ደረጃ ስላደረስሽኝ ከልባችሁ አመሰግናለሁ። በርካቶቻችን አረብ ሀገር ስንሄድ እንግዲህ ከኔም ጨምሮ ስደት ይለውጠናል፣ ህይወታችንን እንቀይራለን፣ የተሻለ ነገር እናገኛለን ብለን እንዳለን። ግን እስኪ ከአሰብሽ ውስጥ አረብ ሀገር ላይ ምን ያህል ያሳተሻል? አረብ ሀገር ላይ ከድካም ከበሽታ በስተቀር ምንም ያገኙት ነገር የለም። አረብ ሀገር አመታት እናስቆጥረን የወር የሚከፈለን ያለን፣ ግን ደግሞ አረብ ሀገር ምንም የምናገኘው ነገር የለም። በጣም ያስደስታል። እንግዲህ ዛሬ የምንገኘው ዕለተ እሁድ ሞቅ ደመቅ ሸብረቅ ባለ ሁኔታ በኔ ቤት ነው የምንገኘው ማለት ነው። እንደው ከዚህ ካምፓኒ እስኪ በትንሹ በጥቂቱ ምን አይነት ጥቅሞችን ማግኘት ይችላል? በጣም ብዙ ነገሮችን ማግኘት ይችላል። እኔ ምሳሌ አረብ ሀገር ላይ በነበርኩበት ሰዓት እንደዚህ ወጥቼ የምናገር ልጅ እንኳን አልነበርኩኝም። እንዲሁም ደግሞ ከራሴ አልፌ በጣም ብዙሃኖችን እየለወጥኩ እገኛለሁ። ከካምፓኒያችን ለራሴም ሆነ ለቤተሰቦቼ በጣም ብዙ ነገሮችን ማግኘት ይችላል። አረብ ሀገር 6 ዓመት ያላገኙትን እዚህ ቢዝነስ